ባንኬ ስር አለኝ ብዬ ባሰብኩት ብር ለእሷ የሚገባትን ጊፍት ሰጥቻለሁ። ከዛ እሷ ደግሞ ተናዳ ምንድን ነው ያለችው? በራሴ ብር ላኩለት ከዛ ገዛልኝ ምናምን ያለችው። እስቲል ነገርየው ስሙ በእኔ ቢሆንም መጥፎ ነገር አእምሮ ስር የለም። አእምሮ ስር መጥፎ ነገርም እንዳይፈጠር እንዳልፈጥርም ምክንያቱም ስለሚገባት የራሱ ስለሆነ መኪና ከሷ ውጭ አላገኘው ነበር። ገባችሁ? ከሷ ጋር ነበር የሰራሁት። ኢቨን ራሱ አልፎ የዛሬ 2 አመት ነው 3 አመት ከሷ ራሱ መኪና መግዛት ፈልጌ አልሞላ ብሎኝ ብር ተቀብያታለሁ፣ የተወሰነ ብር እና ለሱም ካሳ ስለሚገባትም እኔም በቲክቶክ መኪና አግኝቻለሁ፣ እሷም ማግኘት አለባት ብዬ ገዝቻለሁ። ባለኝ ብር አላህም በሚያውቀው አካውንቴ ላይ ምንም ሳልሰስት ለወጭም ሳላስቀር ነገ ሰርተን እናገኘዋለን ብዬ አድርጌያለሁ። እኔ ገዝቼው ነው እኔ ልኬለት ነው የገዛልኝ ካለችም ችግር የለም። ዋናው ነገር እንኳንም ሆነ የእሷ ሆነ እንኳን